በቅድሚያ ተቋሙን እንኳን ደስ አላችሁ ማለት እፈልጋለሁ። ሬዶት የተባለው ዓለም አቀፍ ተቋም በበርሊን የዛሬ 10 ቀን መሰለኝ በተካሄደው ላይ ተቋማችሁ ሽልማት እንዳገኘ በሚዲያ አይተናል። በተለይ የፓስፖርት ዲዛይኑ በጣም በዓለም አቀፍ ደረጃ በውድድር ተወዳድሮ አንደኛ በመውጣቱ የሀገሪቱን ገጽታ የሚያስተዋውቅ እንዲሁም ከሴኩሪቲ ፊቸርም ሌሎች ዲዛይን ጋር በተያያዘ አንደኛ በመሆኑ እንኳን ደስ አላችሁ የኛም ደስ ብሎናል ለማለት ነው። እንደዚህ አይነት በዓለም አቀፍ መድረኮች ላይ ተወዳዳሪ ሊሆን የሚችል ተፎካካሪ ሊሆን የሚችል ዓለም አቀፍ ስታንዳርዱን የጠበቀ አገልግሎት ተቋሙ እየሰጠ መሆኑ ማሳያ ነው ማለት ነው። ይሄ ደግሞ በሌሎች ዘርፍም ይቀጥላል ማለት ነው። ኤክስፔክቴሽናችንም ሃይ ነው። ተቋሙ እያደገና እየተለወጠ መሄዱን አንዱ ማሳያ ነው። እንግዲህ ከዚህ በኋላ ይሄ የተለመደው ትሬንድ በየአመቱ ሽልማቶችን እንጠብቃለን ማለት ነው። ከዚህ በኋላ በዚህ ተቋም ማለት ነው በተለያዩ ዘርፎች ማለት ነው። ይሄንን ካልኩ በኋላ የሪፖርቱ አቀራረብ በጣም ጥሩ ነበር። የ2018 አንደኛ ሩብ ዓመት አፈጻጸምን ቋሚ ኮሚቴያችንም በሚገባ መርምሯል። አባላትም ጥያቄ አንስተዋል። በእናንተ በኩል የቀረበው ሪፖርትም ለተነሱ ጥያቄዎች ግልጽ እና ዝርዝር ምላሽ ስለሰጣችሁ ማመስገን እፈልጋለሁ። በዚህ አጋጣሚ በአጠቃላይ የተቋሙ አፈጻጸም በጣም ጥሩ ደረጃ በሚባል ነው እኔ የምወስደው። ቋሚ ኮሚቴውም እንደዛ ነው የወሰደው። ጥያቄዎች ያው ግን መነሳታቸው አይቀርም። በጣም ጥሩ ማለት አፈጻጸሙ ችግሮች የሉ ማለት አይደለም። አልጋ ባልጋ ነው ማለት አይደለም። የሚስተካከሉ ነገሮች በሂደት ይስተካከላሉ ማለት ነው። ግን አፈጻጸሙ በጣም ጥሩ ከሚባሉ ደረጃ ውስጥ ነው የምንወስደው። እንግዲህ እንደሚታወቀው የቋሚ ኮሚቴያችንን ክትትልና ቁጥጥርም በዋናነት የተቋሙን ግልጸኝነት የበለጠ ለማስፈን የአፈጻጸም ጥራቱን ለማሳደግ ተጠያቂነትም ለማስፈን እንዲመች ነው በምክር ቤቱ የሚሰጠ ተልዕኮ የቋሚ ኮሚቴው ይሄ ነው። በዚህ መሰረትም እኛ እንግዲህ እቅዶቹን እንገመግማለን፣ ሪፖርቶቹን እንገመግማለን። በአካልም ተገኝተን በተደጋጋሚ ተቋሙን ያየንበት ሁኔታ አለ። እዚህ አዲስ አበባ ያለው ቅርንጫፍም ከአዲስ አበባ ውጭ ያለውንም አይተናል። እነዚህ እንግዲህ ተቋሙ ተልዕኮውን ለማሳካት በርካታ ስራዎች ተቋሙ እየሰራ እንደሆነ አይተናል። በአካልም በሪፖርቱም እዚህ ቀርቦልናል። አንደኛና ዋነኛው ከሀገር ሉዓላዊነት ጋር የተያያዘ ስራዎችን እንደሚሰራ ነው። የፓስፖርት መስጠትና ይሄ ቪዛና የገቡ የወጡ ሰዎች ብቻ አይደለም። አጠቃላይ ተቋሙ የተቋቋመለት ተልዕኮው የሀገር ሉዓላዊነትና ደህንነትን ከማስጠበቅ ጋር የተያያዙ ስራዎችን እንደሚሰራ ነው የምንረዳው ማለት ነው። ከዚህ ባለፈ ደግሞ የሀገርን ገጽታ ለመገንባት ትልቅ ፋይዳ ያለውና ትልቅ ሚና የሚጫወት በተለይ የሀገራችንን ከፍታና ዝቅታ ላይ በአገልግሎት አሰጣጡ ጋር በተያያዘ የሀገርን ገጽታ ከፍ የማድረግ ሚና ትልቅ ሚና ያለው ተቋም ነው። እንግዲህ ከዚህ አንጻር ባለፉት 3 ወራት የተሰሩ ስራዎችን አመርቂ ናቸው ብሎ ነው ቋሚ ኮሚቴው የወሰደው። በተለይ ወደ 2.2 ሚሊዮን የሚደርሱ ሰዎችን ዝውውር የገቡና የወጡ ሰዎች በተለይ ከሀገር ውስጥ ይሄ ቀላል ነገር አይደለም። በኪ ፐርፎርማንስ ኢንዲኬተርስ የምንላቸው ቁልፍ መተግበሪያዎቹም እቅዶቹ ግቦችን ያሳካበትና 93% ከመቶ 93% አፈጻጸም የደረሰበት የላቀ ውጤት ነው። ፓስፖርት አሰጣጥ ጋር በተያያዘም ወደ 70% ከፍ ማድረጉ በጣም ጥሩ ነው እና ይሄንን ማስቀጠል መቻል አለበት። በተለይ እነዚህ የሚገቡና የሚወጡ ሰዎች በሀገራችን በጣም ውስብስብ የሆኑ የድንበር ሁኔታዎች ባሉበት ሁኔታ አመራሩ በጣም ዋጋ የከፈለበትና ሰራተኞቹም ትልቅ ጫና ውስጥ ሆነው እየሰሩ እንደሆነ አንደርስታንድ እናደርጋለን እና ይህንን ለማስተካከል ደግሞ እየተደረገ ያሉ ጥረቶችን በጣም ኮንሲደር እናደርጋለን። ይህንን ካልኩ በኋላ የተወሰኑ 3 ጉዳዮች ላይ ቀጣይ ትኩረት የሚፈልጉት ላይ ባነሳ እኔ ፊልም አደረጋቸው። አንደኛው የተቋም አቅም ግንባታና ሲስተም ብልሹነት ጉዳይ የተባለውን ይህንን ችግር ተቋሙ በተለይ የአቅም ግንባታ ስራዎችን አጠናክሮ ይቀጥል። ሲስተም ብልሹነት የተባለውን ችግሩን በዘላቂነት መፍታት እንዳይደጋገም ካሁን በኋላ እንዳይነሳ ማተኮር ላይ በቴክኖሎጂ ችግር የተገልጋዮችን እርካታ መቀነስ የለበትም። በቴክኖሎጂ ችግር ምክንያት ተገልጋዮች እርካታቸው መቀነስ የለበትም የሚል ነው። ለዜጎች እርካታ ብቻ ሳይሆን ይህን የምንሰራው ዜጎች እርካታ አንዱ ሆኖ እያለ ለሀገሪቱ ብሔራዊ ደህንነት ስንል ነው። ቴክኖሎጂ የምናዘምነው አሰራር የምናሻሽለው የምንለውጠው ከትልቁ ፒክቸር ስናየው ለሀገር ደህንነትና ለሀገር ሉዓላዊነት ጋር ከብሔራዊ ደህንነት ጋር የተያያዘ ስለሆነ ነው። ከዚህ ባለፈም ለውጭ ሀገር ጎብኚዎች የቱሪስት ፍሰትን ይጨምራል እና ኢሚግሬሽን ላይ የሚሰሩ ስራዎች በሀገሪቱ ኢንቨስትመንት ቱሪስት ፍሰት ላይ የውጭ ሀገር ዜጎችን ከመሳብ የኛ ሀገር ዜጎች ወደ ውጭ ሀገር ሄደው ሪሚታንስ እንዲልኩ ኢኮኖሚው ጋር የተያያዘ ጉዳይ ስላለው ይህንን ሰፋ አድርጎ ማየት ነው እና
ፓስፖርት ምናልባት አሁን ካስፈለገ አንዳንድ ሰዎች ኢሚግሬሽን ሲባል ከፓስፖርት ጋር ብቻ ነው የሚያያይዙት። ተቋሙ ግን በጣም ሰፊ ስራ ነው የሚሰራው። የድንበር ቁጥጥር ይሰራል። የውጭ ሀገር ዜጎች መኖሪያ ፍቃድ፣ የስራ ፍቃዳቸው፣ ኢትዮጵያውያን ትውልድ ኢትዮጵያውያን ውጭ ሀገር ያሉት ሲወለዱ፣ አሁን ደግሞ ወሳኝ ኩነት ተጨምረበት የወሳኝ ኩነትን ስራ ይሰራል። በጣም ዘርፈ ብዙ ስራ ነው የሚሰራው ተቋሙ። ግን ብዙ ሰዎች ግንዛቤያቸው ፓስፖርት ጋር ብቻ የተያዘ ነው የሚመስላቸው። ምናልባት እንዳው እኔ እንደ አሰራር ወደፊት አሁን እዚህ በውይይት የምንጨርሰው ነገር ባይሆንም ወደፊት እንደ አሰራር ይሄ ተቋም የፓስፖርቱን ለብቻው መውጣት እንዳው ይገባው ይሆን ወይ? የፓስፖርት አገልግሎትን የፓስፖርት ሰርቪስን ለብቻው ፓስፖርት አፕሊኬሽኑ፣ ፕሪንቲንጉ፣ እድሳቱ፣ ኢፓስፖርት የምንለው ኦንላይን ሲስተሙ፣ ክፍያ ሲስተሙ፣ ደንበኞቹን ማስተናገድ፣ ተቋሙን ተደራሽ ማድረግ ለመላው ኢትዮጵያውያን ባሉበት ቦታ የተሳለጠ ጥራት ያለው አገልግሎት እንዲያገኙ እንዲያስችል ምናልባት አደረጃጀቱን ማየት መፈተሽ ይፈልግ ይሆን ወይ? ፓስፖርት አገልግሎቱን ለብቻው ምናልባት አደረጃጀቱን ማውጣት ያስፈልግ ይሆን ወይ? ወደፊት ተቋሙ ይሄንን ፈትሾ በዚህ ላይ ቢሰራበት የሚል እኔ የግል ሀሳብ አለኝ። ስለዚህ ዋናው ቅድም እንዳልኩት የአቅም ግንባታና ዲጂታል ሽግግር በተመለከተ የተጀመሩ ስራዎችን በፍጥነት እንዲጨምሩ ማድረግና እንዲሁም ቋሚ ኮሚቴው በዚህ ገረድ መደገፍ ያለበትን እንደግፋሉ። ሁለተኛው የአገልግሎት አሰጣጥና ጥራት ጋር በተያያዘ የሰራተኞች ስነ ምግባር ጋር በተያያዘ የተነሱ ክፍተቶች በተቋም ውስጥ ያሉ ሰራተኞች በሚገባ አሰራራቸው ንክኪ ያላቸው አባላትም የቋሚ ኮሚቴ ቅድም አንስተዋል በሚገባ መፈተሽ አለበት። ይሄንን አሰራሩን ማስተካከል ከሰው ንክኪ ማድረግ የተጀመረው ስራ ከሰው ንክኪ ሲሆን ነው። ሰዎችን እየቀጣን እያስተማርን ጥፋት ያጠፉትን ለህግ ማቅረቡ እንዳለ እንደተጠበቀው ሆኖ ግን ዋና ትኩረታችን ማድረግ አለብን ከሰው ንክኪ የሌለው አሰራር መዘርጋት፣ አመራሩ ከሌሎች ከሚመለከታቸው ተቋማት ጋር በመሆን በጋራ ይሄንን መስራት አለበትና አገልግሎቱን የተቀላጠፈ ማድረግ ብልሹ አሰራር፣ ሙስና፣ የተበላሸ አሰራር ጋር እንዳይኖር ለማድረግ መቻል አለበት። ሌላ በሪፖርቱም አሁንም ቅድም እንደተገለጸው ኖርማል አፕሊኬሽን እስከ 2 ወር ይፈጃል ነው የተባለው ሰነዶችን ማጣራት። አሁን ግን ተቋሙ በያዘው አካሄድ በተለይ ተደራሽነትን ከማስፋት አንጻር ሰነዶችንም የቀረቡ ሰነዶችን ከማጥራት አንጻር 2 ወሩ ማሳነስ አንችልም ወይ? ይህንን አቅዶ መስራት አለበት። መደበኛ 5000 ብር ከፍሎ ያመለከተ ሰው ግዴታ 2 ወር መጠበቅ አለበት ወይ? የሌሎች ሀገራት አሰራር ምንድን ነው የሚለው? የሌሎች ሀገራት አሰራርም እንደዚህ ነው ወይ? የሌሎች ሀገራት አሰራርም እንደዛ ከሆነ እኛም እንደዛ መሆን አለበት ወይ? ስለዚህ 2 ወር የተባለው ፌር ነው ወይ? እኔ እናንተ ጋር ፌር ነው ብዬ አላስብም። 2 ወር በጣም ብዙ ነው። ምናልባት 2 ሳምንት ወደ 3 ሳምንት ማክሲመም ማውረድ የሚቻልበት። ለምን ድሃው አቅም የሌለው በአስቸኳይ መክፈል የማይችል ሰውም እንደዚህ 2 ወር ሊዘገይበት አይገባ። አሁን ያለው ነባራዊ ሁኔታ 2 ወር ሊያቆይ ይችላል። እናንተም ማክሲመም ጥረት አድርጋችሁ 2 ወር እንዳደረጋችሁ ነው ፊልም እናደርገው ያየነውም እንደዛ ነው። ግን ይሄንን ደግሞ በቀጣይ ሩብ ዓመት ወይም በዚህ ዓመት መጨረሻ ላይ ወደ 1 ወር ማውረድ ከተቻለ ደግሞ በቀጣይ ዓመት ደግሞ እንደዛው ወደ 2 ሳምንት ወደ 10 ቀን መደበኛ ፓስፖርት ሰው 5000 ብር ከፍሎ በ10 ቀን ማግኘት የሚችልበት በተለይ እነዚህ ቅርንጫፎች በየክፍለ ሀገሩ ሲከፈቱ ቴክኖሎጂው ደግሞ ሲዘመን ይሄንን ግብ ማድረስ እንደምንችል እርግጠኛ ነኝ ብዬ ነው የማስበው። ሌላ አመራሮቹ እና ሌሎች የሚመለከታቸው ከፍተኛ የተቋሙ ሰራተኞች በሀብት ምዝገባ ላይ ሪፖርቱ ላይ ሂደት ላይ እንዳለ ነው የተገለጸልን እና አመራሩና በተለይ ከፍተኛ አመራሩ የሀብት ምዝገባውን በአስቸኳይ በፍጥነት ማከናወን አለበት። አርአያ ሆኖ ደግሞ ታች ያሉ ሰራተኞችም በተለይ የሚመለከታቸው ቁልፍ አመራሮች የሀብት ምዝገባ አድርገው በተቀመጠው በሀገሪቱ በስነ ምግባር ደንብ መሰረት ሁሉም ሰራተኞች እንዲንቀሳቀሱ የምዝገባ ሂደቱን ብታፋጥኑት የሚል ይህንን እንደ ማሳሰቢያ ብትወስዱት የሚለው ነው። በመጨረሻ የህግ አግባብን ያልጠበቁ የውጭ ዜጎች እንቅስቃሴ ይሄ በጣም ክሪቲካል ጉዳይ ነው። ሪፖርቱ ላይ ቀርቧል በሰፊው እናንተ ይሄንን በደንብ እየሰራችሁበት እንደሆነ አይተናል። ይሄ የተለያዩ ሀገራት ዜጎች ወደ ኢትዮጵያ የሚገቡ ጉዳይ የህግ አግባብን ያልተከተሉ የቪዛ ሁኔታን ሳያሟሉ ወደ ሀገራችን እየመጡ እንደሆነ 3463 የውጭ ሀገር ዜጎች በህግ ተይዟል ነው የሚለው በእናንተ ተቋማችሁ ማለት ነው። ይሄ የተያዙትና ተቋሙ ያወቃቸው ነው። ያላወቃቸው ደግሞ በጣም ብዙ ይኖራሉ ማለት ነው። ስለዚህ ይሄ በጣም ክሪቲካል ነገር ነው። ቋሚ ኮሚቴው በልዩ ሁኔታ ያየው ጉዳይ ነው። ይሄ ከሀገር ሉዓላዊነት ጋር የሚያያዝ ስለሆነ ተቋሙ ይሄንን ለምን እንደዚህ ሰዎች እንደሚጥሱ የነሱ ሀገር ህግ የኛ ዜጎች እንዲያከብሩ ነው የሚደረገው።
እኛ ሌላ ሀገር ስንሄድ የዛን ሀገር ህግ አክብረን ነው በብዛት የምንሄደው። ሳያከብሩ ሲቀሩ ደግሞ ዜጎቻችን ላይ ከባድ እርምጃ ነው የሚወሰድባቸው። ስለዚህ እኛም ኢትዮጵያን የሚደፍሩ ሰዎች ናቸው እነዚህ የውጭ ሀገር ዜጎች ሀገሪቱን የደፈሩ ናቸው። እነዚህ ላይ የማያዳግም ትክክለኛ እርምጃ መወሰድ አለበት። መመሪያ ወጥቷል የሚልም አለ። በእናንተ በኩል መመሪያዎችም ወጥቷል። የውጭ ዜጎች እዚህ ኢትዮጵያ ላይ ሲኖሩ ህገወጦቹ ላይ እርምጃ ወሳሰድ። ዲፖርቴሽንም ብዙ አንሰማም። ዲፖርት ሲደረጉ በሚዲያ መገለጽ አለበት። ኢትዮጵያም ዲፖርት ታርግ እንጂ ቅድም ወንድሜ ጎሳ አንስተሃል። ያ በሚዲያ መታወቅ አለበት። ስማቸው መታየት አለበት። ብዛታቸው ከየት ሀገር መጡ የሚባለው ለሁሉም ማህበረሰብ ግልጽ መሆን አለበት። እነዚህ ሰዎች የሀገርን ሉዓላዊነት ነው የሚደፍሩት። ሀገራችን ላይ ከፍተኛ ደህንነት ስጋት ነው የሚፈጥሩት። እነዚህ ሰዎች በህገወጥ የገንዘብ ዝውውር ይሳተፋሉ። በህገወጥ የሰዎች ዝውውር ይሳተፋሉ። በአደንዛዥ እጽ ዝውውር ይሳተፋሉ። ስለዚህ እነዚህ ህገወጥ ስራ ላይ የሚሳተፉ ከህገወጥ መሳሪያም ሊሆን ይችላል አናውቀውም። ይሄንን ለጎረቤት ሀገራትም ከሌሎች ቦታ የሚመጡበት ቦታ አይነታቸው አይደንቲፋይ ተደርጎ በግልጽ ለሀገራቱም ሊነገር ይገባል። እኛም ህብረተሰባችን ዘንድም አዌርነስ ተደርጎ ህብረተሰቡም እነዚህን ሰዎች እንዲያጋልጥ ለእናንተም ለደህንነት ተቋማትም ስራውን እንዲያቀልላችሁ አዌርነስ ክሬት ተደርጎ እነዚህ ህገወጥ ሰዎች ወደ ህጋዊ እንዲመጡ ዲፖርት የሚሆኑትም ዲፖርት እንዲሆኑ የሀገሪቱን ብሔራዊ ደህንነት ስጋት ላይ እንዳይጥሉ ክትትልና ቁጥጥሩ ተጠናክሮ መቀጠል አለበት። እኛም የበኩላችን ድጋፍ እናደርጋለን። ይህንን እንግዲህ የድንበር አስተዳደር ቁጥጥርን ከፍ ማድረግ የተጀመሩ ስራዎች አሉ። ድንበር ላይ የቁጥጥር ቦርደሮችን ለመስራት ግንባታ ላይ ያሉም አሉ። እነሱም በፍጥነት ማስኬድ ከሚመለከታቸው የደህንነት ተቋማት የውጭ ጉዳይ ሚኒስቴር፣ ፌዴራል ፖሊስ፣ ሌሎች ጋር በቅንጅት መስራት ስራን አጠናክሮ መቀጠል፣ የህግ ጥሰት ፈጻሚዎች ላይ ጥብቅና ፈጣን እርምጃ መወሰዱን ማረጋገጥ፣ እሱን ደግሞ ኔሚንግ እንደ ሼሚንግ ማድረግ፣ ቅድም እንዳልኩት ለሌላው ማሳወቅ እና ስለዚህ ይሄ ጥሩ አፈጻጸም ነው ብዬ ነው የምወስደው። በቀጣይ ሩብ ዓመት የክትትል ስርዓቱን ማጠናከር፣ ቴክኖሎጂ ሲስተም ዘላቂ መፍትሄ መስጠት፣ የህግ የበላይነት እንዲከበር ጥረት ማድረግ፣ የደንበኞችን ግንዛቤ ከፍ ማድረግ፣ ከሁሉም በላይ ፈጠራንና ፍጥነትን እያከልን በስራዎቻችን ላይ መሄድ። በጣም ካልፈጠንን ይህንን አሁን በዘመኑ ሀገሪቷ እያደገችበት ካለው ኢኮኖሚ አንጻርና ፍላጎት አንጻርና የዜጎችን እርጋታ ከማምጣት አንጻር ፈጠራ እያከልንበት አዳዲስ አሰራሮችን በአጭሩ በዚህ ላይ የምንሄድበት ፍጥነትን የምንጨምርበት በጣም በተለይ ተደራሽነት ላይ የጀመራችሁት ስራ አለ። ብራንቾች የመክፈት ላይ አሁን ቅድም በደንብ ሪፖርት ተቀምጦ ጥሩ ነገር ነው፣ ግን ፍጥነቱን መጨመር የሚቻልበት በተለያየ አሰራር ወስዶ እና በአጠቃላይ የተቋሙ ስኬት የሀገሪቱ ስኬት ተደርጎ ነው የምንወስደው። ተቋሙ የሚሰራቸው ስራዎች የእኛ ስኬት ናቸው፣ የሀገሪቱ ስኬት ናቸው። እኛ ሁልጊዜም ከጎናችሁ ነን። በርቱ እላለሁ። በቀጣይ አፈጻጸም ደግሞ ትልቅ ውጤት እንጠብቃለን። አመሰግናለሁ።